እስከሆነ ድረስ የምታመጪው አንድ አይነት ነው። ቤት ቁጭ ብለሽ ነው፣ አንድ ቦታ ሆነሽ ነው። ብሎግ ስሪ። ብሎግ እንግዲህ ምን ልስራ? ስለዚህ ቪዲዮውን እኔ መለቃትን እኔን ለማበረታታት እስከሆነ ድረስ እኔ መለቃትን ላይክ ሼር እያደረጋችሁ አበረታቱኝ። ውዴቶቼ አወዳችኋለሁ፣ አከብራችኋለሁ። እያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ያለኝን ለቃለሁኝ። መለቀው ደግሞ ዩቲዩብ ቪዲዮ ካለቀቁኝ ያለው ሰዓቱም ሁሉም ነገር ብሩም የቆጠረው ስለሚወርድ እንዳይወርድ በማሰብ ነው እንጂ ትክክለኛ ይሄ ቪዲዮ ለእናንተ ይጠቅማል በሚል አይደለም ማለት ነው። السلام عليكم ورحمة الله وبركاته. من تكبر أشياء من الدنيا جمرين. السلام عليكم ورحمة الله وبركاته. ودنا يتكبراتشو بيت سبوشاتشينا اللي ناتشي خامان ناتشو هنيا قهدو سلام والحمد لله رب العالمين. زارين قبيه. We'll take the trail mark down your father's man. Oh, kiss me. እና እንዴት ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ፈልገው ነው አየ የትናንትናው መልስ ልንመልስላችሁ ነው የመጣ ነው። እንግዲህ የትናንትናው መልስ ምንድን ነው? አይነን አትሽ ስታሾኩ ይብስብሃል። የትናንትናው መልስ ምንድን ነው? መጀመሪያ አንተ ትናንት ወዲያ ተጠይቀህ መቼም ጠይቀህ ጥያቄ አልመለስክም፣ ግን አውቀውታል። ጥጃው ሴት ነው ወንድ ብለህ ጠይቀህ አልመለስክላቸው እና ተናገራ። ምን ይናሉት? እነሱማ ወንድ ነው አሉ። ወንድ ነው። የትናንትናው ጥያቄ በነገራችን ላይ ስንጨርስ ትነግሪኛለሽ አለ። እሺ አልኩት። ከዛ አልነገርኩትም። ረሳው። እስካሁን ትዝም አላለው። አሁን ነው ናት ወለን እንመልስላቸው ስራው ማለት ነው። እና እናንተ ጋራ ነው የምነግረው። አሁን አያውቅም ነበር። ምንድን ነበር የጠየቁ? ወይ እሺ ተወስን እንዲሰጣክ 100 ኪሎ ዱቄት በ100 ደቂቃ ከተፈጨ 10 ኪሎ ዱቄት በስንት ደቂቃ ይፈጫል ነበር ጥያቄው። አንተ አላወቀውም። ሲጀመር መልሱ የታደመኝ ዱቄት ይፈጫል እንዴ ብላ መልሳለች። ጎበዝ። ከዛ ደግሞ ሌላ ሁለተኛ ጥያቄ ነበር። እሱ ምንድነው? አንድ አባት ለወንድ ልጁ ለሴት ልጁ ቀሚስ ገዛ፣ ለወንድ ልጁ ሱሪ ገዛ። ለራሱ ምን ይግዛ? ቃላቱ ሽወዲያ ነው ብያችኋለሁ። ለራሱ ምን ይግዛ ብዬ ቆየ ጠየቅኩት። አብዛኞቻቸው አስይዛ ያለ ጫማ ያላለ ኮበርታ ነው ካፖርት ይግዛ ያላለ። እዚህም አንዲት ልጅ ስሟን በደንብ አላየሁትም እንጂ አግኝተዋለኝ። ቃላቱ ሽወዲያ እንደመሆኑ መጠን የሚሆነው መልሱ ምንድነው? ለራሱ ለራሱ ማለት ለዚህ ለራሱ ማለት ነው። ገባህ? ምንድነው? እሺ ለራሱ ምንድነው? ራሱ ኩባያ ኮፍያ ነው ለራሱ መግዛት ያለበት እና ለራሱ መግዛት ያለበት ኮፍያ ነበረ። እንግዲህ የጠየቅናችሁ ጥያቄ ይሄንን ይመስላል። ይሄን ይመስላል ማለት ነው። አይንህን አትለካካ። ስትለካካ መሀላክሉ አላርጂክ አለበት ብላችሁ እኔም ዲከም ብሎኛል ዛሬ ብታው የግድ ነው እና ማን ይቀርቷል? ይሄው ነው አይደለም ማን ይቀርቷል? 3 ጥያቄ ነው የየኩት። አትዲስ ሁለት እኮ ነው ማለሽው። ዳራሱ ምንግዛ ዱቄት ሲፈጫለሽ ወጥ የራሱ የለም ወላሂ አንዴ አባታ አልኩኝ። እንደገና ዱቄት አልኩኝ። ከዛ ምንድን ሌላ አይደለም እኮ ነው ወላሂ ያለ። ኧረ
ይሄው ነው ለውድ ቤተሰቦቼ። ቪዲዮ ላይክ ሸር አድርጉ። ሂሳብ ጠይቃለሁ ብዬ ነበረ። እስኪ ሂሳቡን ሳይሆን እሺ ውድ ቤተሰቦቼ፣ ለማንኛውም የዛሬው ቪዲዮ ይሄ ደግሞ አሁን ምንድን ነው ማለታቸው አይቀርም። ሊቃው ቆሿን ምናምን ማለታችሁ ስለማይቀር ታይገኝ ማለት ነው ኮሜንታችሁ እና ሰሞኑን ዝናብ በጣም እየጣለ ነበረ ትናንትና። ዛሬ ግን አልሐምዱሊላህ ብር አድሯል። ደስ ብሎናል።